በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በመላው ዓለም ያላችሁ ሁላችሁ እንደምን አላችሁ? ይህን ድምጽ የምትሰሙ እግዚአብሔር አምላክ ምሕረቱና ቸርነቱ ተጨምሮ ለዛሬዋ ቀን ለዚህ ሰዓት ስላደረሰን ክብር ምስጋና ይድረሰው። ከሁሉ በላይ በአማላጅነቷ ፈጥና የምትደርስልን እናታችን እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በረከቷ ከሁላችን ጋር ይሁን። በእውነት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ስለ ሃይማኖታቸው ሲሉ ሰማዕትነትን ከተቀበሉ አባቶቻችን በረከታቸውን በእኛ ላይ ያሳድረብን። ዛሬ ስለ አንድ ነገር ላወራ መጣሁ። እግዚአብሔር ለምን ዝም ይላል? የብዙዎቻችን ጥያቄ ነው። ብዙ ጊዜ ጠይቀናል። ብዙ ጊዜ እግዚአብሔር ዝም ብሏል። ብዙ ጊዜ ጮኸን አልቅሰን ለምነነዋል። እግዚአብሔር ዝም ብሏል። የእግዚአብሔር ዝምታዎች ከኛ ድካም በኋላ ከኛ ሩጫ በኋላ ትልቅና ኃያል መልስ ይዘው ይመጣሉ። ብዙ ጊዜ እኛ የደከምንበት ጉዳይ በእግዚአብሔር ዘንድ በጣም ቀላል እንደሆነ ረስተነው አእምሯችንን ለጭንቀት የምንጋብዝ ራሳችንን ለእብደት አወዳድረን የምናበቃ ስንቶቻችን እንዳለን ሁላችን እናውቀዋለን። እግዚአብሔር ግን ዝም ይላል። ኃጢአት ሰርተን በድለን በፊቱ ቆመን ስናለቅስ እግዚአብሔር ግን ዝም ይላል። በእውነት ለንስሐ የማይመለስ ድፍን ልብ ይዘን አሁንም በትዕቢት እግዚአብሔር ማን ነው? ክብሩስ ምንድነው? ብለን እንደ ፈርዖን በትዕቢት ስንመላለስ እግዚአብሔር ዝም ይላል። ታመን ሰው ሲረሳን የሚያገላብጠን ውሃ የሚያጠጣን ምግብ የሚያጎርሰን ሰው ስናጣ እግዚአብሔር ዝም ይላል። ሰው ረስቶን አበቃለት ከዚህ በኋላ አይነሳ እኔ ጥያዋለሁ ጥያታለሁ ከዚህ በኋላ እንዳትሆን አድርጊያታለሁ ሲል እግዚአብሔር ዝም ይላል። እግዚአብሔር በዝምታ ውስጥ ሲመልስ ግን ኃያል። አልዓዛር ሲታመም እግዚአብሔር ዝም አለ። ሲሞት ዝም አለ። ሲቀበር ዝም አለ። አልዓዛር ከተቀበረ ከሦስተኛው ቀን በኋላ ግን እግዚአብሔር በሦስተኛው ቀን ዝም አለ። በአራተኛው ቀን እግዚአብሔር መጣ፣ ከሞት አስነሳው። ተመልከቱ፣ 38 ዓመት አልጋ ላይ የተኛው ያ የአልጋ ቁራኛ መጻጉዕን አስቡት። 38 ዓመት በአንድ አልጋ ላይ ሲተኛ እግዚአብሔር ዝም አለ። ሰው የለኝም እያለ ጮኸ። አሁንም እግዚአብሔር ዝም አለ። ግን ሰዓቱ ሲደርስ እግዚአብሔር እርሱ የእናታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ የተሸከመውን አልጋውን ተሸክሞ አንስቶ እንዲሄድ ነገረው። አልጋህን ተሸክመ ሂድ ተመላለሳል። በሰው ያለን ተስፋ ሲሟጠጥ እግዚአብሔር በዝምታ ይመጣል። በሰው ላይ የጫነው ተስፋ ነው ብዙዎቻችን እየጣለን ያለን። ግን በሃይማኖታችንም ጸንተን ለመቆም እግዚአብሔርንም ለማግኘት በነገሮች ሁሉ ብርቱ ሰዎች ለመሆን የሚያስፈልገን ነገር ምን መሰላችሁ? የሚያስፈልገን ነገር ዝም ማለት ነው። ዝም ብሎ የእግዚአብሔርን ቀን መጠበቅ። ዝምታ በጣም ያወጣ። በዝምታ ደግሞ እግዚአብሔር ይመጣል። ለነብዩ ኤልሳ በምን አይነት ሁኔታ እንደተገለጸለት እንግዲህ አንብቦት አንደኛ ነገሥት ምዕራፍ 19 ቁጥር 4 ጋብዣቸዋለሁ። ግን ባጭሩ ሐሳቦቹን ለማስረዳት እንጥራለሁ። መልከቱ ትልቅ ብርቱ ንፋስ ተራሮችን ሰነጠቀ፣ አለቶችንም ሰበረ። ሁለተኛ የምድር መናወጥ ሆነ። ሶስተኛ እሳትም በዚያ በሶስቱ ውስጥ እግዚአብሔር አልነበር። እነዚህ ሁሉ ታምራት ሲፈጸሙ በአራተኛው ትንሽ የዝምታ ድምፅ ሆነ። በዚያ በዝምታ ድምፅ ውስጥ ግን እርሱ እግዚአብሔር ነበረ። እግዚአብሔር ዝም ብሎ ይመጣል።
በእርሱ ብቻ መደገፋችንን እርግጠኛ ሲሆን ይመጣል። ቢዘገይም የሚቀድመው የለምና ከዓይን ጥቅሻ ፈጥኖ እግዚአብሔር ይመጣል። እርሱም አይዋሸንም፣ ቢዘገይም በእርግጥ ይመጣልና ታክሳችሁ እርሱ አምላካችሁን እግዚአብሔርን ጠብቁት። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 እንድታነቡት ጋብዛችኋለሁ። እግዚአብሔር ዝም ብሎ የሚያክም ሐኪም ነው። አንዳንድ ጊዜ ሰዎች ሰባብረውን ይሄዳሉ፣ ላይጠግኑን አጥየዋለሁ ብለው በላያችን ላይ ሲዘባነኑ ይሆናል። እግዚአብሔር ግን ዝም ብሎ ያክማል። እግዚአብሔር ዝም ብሎ የሚፈውስ ባለመድኃኒት ነው። ብዙውን ጊዜ ባለመድኃኒቶች ግርግር ያበዛሉ። እችማ ቀላለች፣ ይሄማ ይሆናል፣ ይሄን ብታደርጉ ይፈወሳል ይላሉ። እግዚአብሔር ግን ዝም ብሎ የሚፈውስ ባለመድኃኒት ነው። ሰው በንግግር ያደክማል፣ ሲናገር ይሰለቻል፣ ያሰለቻል። እግዚአብሔር ግን በዝምታ ያክማል። ለሁሉም ጊዜ አለው። እግዚአብሔር የሚናገርበት ጊዜ አለው። ደግሞም እግዚአብሔር ዝም ብሎ ሰው የሚናገርበት ጊዜም አለ። የበረሃው ኮከብ ቅዱስ እንጦንስ ሲናገር እንዲያ እኔ ስናገር እግዚአብሔር ዝም ይላል፣ እግዚአብሔር ሲናገር ደግሞ እኔ ዝም እላለሁኝ እንዳለ በተነነቀ ዝምታ የምትኖር አስታዋሽ እግዚአብሔር ሆይ አመሰግንሃለሁ። አንተ በዝምታ ውስጥ መልስ አለህና አከብርሃለሁ። እንደ ሰማይ ዝም ብትልም እንደማይሰጥ ብትዘገይም እንደማይገደው ብታልፍም ዓላማ አለህና ተመስገን። የቀኑን ምልክት በማየት አለባበሴን ባስተካክልም የዘመኑ ምልክት ግን ሳይገባኝ በአንደበቴ ጠፍቻለሁና አድነኝ። ዓለም ስትንጫጫ ዝም ማለትን አስተምረኝ፣ እንደ ኃጢአቴ ሳይሆን እንደ ቸርነትህ ማረኝ። እግዚአብሔር ዝም ይላል። እግዚአብሔር በዝምታ ውስጥ ያክማል። ለሁላችንም አምላካችን እግዚአብሔር በረከትን ያድለን። ከወደዳችሁት ቀርሜሎስ ሚዲያን ሰብስክራይብ አድርጉ። እንዲህ ለእናንተ የሚጠቅሙ የሕይወት ቃላቶችን የሚሰነዘርበት ቀርሜሎስ የእናንተው ነውና ተሳተፉበት። እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።